ረመዳን የቁርአን ወር ነው ሲባል መጨነቅ ያለብን 3-4 ጊዜ ስለማክተም ነው ማለት አይደለም። ሼክ መሐመድ አቡ ዘይድ የተባሉ የግብፅ ዓሊም ከቁርአን የተፈለገው አላህ ሱብሓነሁ ወተዓላ እንደነገረን የደበሩ አያቲሂ በአንቀጾቹ እንድናስተነትን በማስተዋልም በእኛ ላይ የተፈለገውን እንድናውቅ ነው። እዛ ነው አሪፎቹ እንደሚሉት ያለምንም ለውጥ ብዙ ጊዜ ከሚያከትም ሰው አንድ ጊዜ ቀርቶ መጥፎ ባህሪውን ለመለወጥ የሞከረ ሰው ይበልጣል የሚሉት። ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም በረመዳን ወቅት በሚመጣቸው ጊዜ ቁርአንን እሳቸው እየቀሩ ጅብሪል እያደመጠ ወይም ጅብሪል እየቀራ እሳቸው እያደመጡ አንድ ጊዜ ነበር የሚያከትሙት። ያን በሚሰናበቱባት የመጨረሻው ዓመት ብቻ 2 ያከትመዋል። አንድ ጥያቄ ወደ አእምሯችን ሊመጣ ይችላል። ሷሊሆች በረመዳን ለ3 ቀንም በቀንም አንድ የሚያከትሙ ነበሩ። ታዲያ እኛስ ለምን እንደነሱ አንሆንም? ሻፊዒ በረመዳን ብቻ 60 ኸትማ ነበራቸው። በቀን አንድ ጊዜ በሌይሉ አንድ እያደረጉ። የኢማም ሻዕራኒ ሳሂብ ሼክ አፍደሉዲን በጠበቃት እንደመጣው ከመግሪብ እስከ ዒሻ ባለችው ወቅት ሙሉ ቁርአንን ያከትም ነበር። ልክ እንደነ ሰይዱና ዑስማን ረዲየላሁ ዐንሁ ማለት ነው። ይሄ አላህ ሱብሓነሁ ወተዓላ ለሷሊሖቹ ኻሲያ ለብቻቸው የሰጣቸው የወቅት በረካ ነው። ተዩዝ ዘማን ወይም የወቅት ማጠር ብለው የሚጠሩት ማለት ነው። ወደዚህም መቃም የደረሱት በማስተንተን በተመስጦ ወቅታቸውን ሁሉ ለአላህ በመስጠት እንጂ ለማክተም በመቻኮል አይደለም። አላህ ባሪያውን የወደደ ጊዜ የሚሰማበትን ጆሮ የሚያይበትንም አይን እንደሚሆን ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናልና አላህ ለኸይር ሁሉ ይወፍቀን። ሰላሙ አለይኩም።